ዳዊት ይመጣል ብላ አልነገረችኝም ነበር። ሰርፕራይዝ ልታረገኝ ፈልጋ ነው። አልማዝ እስከመቼ ነው የምንደብቀው? ሀና መጠራጠር ጀምራለች። ዝም በል። እሷ ምንም አታውቅም። ገንዘቡን የወሰድከው በምን ምክንያት እንደሆነ ረሳኸው? ማን ነው እሱ? ሀና ዛሬ ቀደም ብለሽ ተመልሰሻል ተባለ? አዎ እናቴ። አንዳንዴ ሰዎች በሮች በደንብ የተቆለፉ ይመስላቸዋል፣ ግን ከጀርባ የሚሆነው ይበልጥ ይሰማል። ምን ለማለት ፈልገሽ ነው ሀና? ምንም። የንግድ አጋርነትህ በጥሩ ሁኔታ እየሄደ ነው ለማለት ፈልጌ ነው። ይህ የመጨረሻው። ለሀና እውነቱን ከተናገርክ ሁሉንም ታጣለህ። አልማዝ እሷ እኮ ታምነኛለች። የተናገርሽኝን ሁሉ አደርጋለሁ። ብቻ ገንዘቡ አይቁም። ምን ለማለት ፈልገሽ ነው ሀና? እስኪ አሁን የት እንደምትሸሹ አያለሁ። ይህ የመጨረሻው። ደህና ደሪ አልማዝ። ከሃዲዎች ሁለታችሁንም አጠፋችኋለሁ። ዮናስ እውነቱን ንገረኝ። እናቴ ዳዊትን በምን ወጥመድ ነው የጣለችው? ሀና ተሳስተሻል። እሱ አይደለም የተደለለው፣ እሱ ራሱ ነው በራሱ። ማለት እሱ ራሱ ነው በራሱ ፈቃድ ሀብቷን ፈልጎ ወደ እሷ የሄደው። አመሰግናለሁ ዮናስ፣ አይኖቼን ስለከፈትክልኝ። በቅርቡ በሰርጉ ድግስ ላይ እንገናኛለን። ክቡራትና ክቡራን፣ ልጆቼ አብረው ለአዲሱ ህይወታቸው ሲዘጋጁ ማየት ለኔ ትልቅ ደስታ ነው። ለእውነተኛው ትስስራችን የሚሆን ልዩ መልእክት አዘጋጅቼ የዛሬው ደስታዬ የተከበበ መሆኑን ላሳውቃችሁ እወዳለሁ። ሀና ምን እያደረግሽ ነው? ተቀመጪ። ይህንን ምስል ሁላችሁም እንድታዩት ፈልጋለሁ። ታወቀ፣ ሁሉ ነገር ያልቃል። ለሀና እውነቱን ከተናገርክ ሁሉንም ታጣለህ። ባለጌ! እንዴት ትደፍሪያለሽ? ስልኩን እንዳትነካው፣ ወደዛ ሂድ። እውነቱ ይጎዳል አይደል እናቴ? ይህ ገና ጅምሩ ነው። ስልኩን እንዳትነካው፣ ወደዛ ሂድ። ባለጌ! አይምሮሽ እንደታወከ ሁሉም ይወቀው። ከአሁኑ ሰዓት ጀምሮ በዚህ ቤት አንድ ሳንቲም የለሽም። ይህ ቤት የአባቴም ጭምር ነው። አባትሽ ሞቷል። አሁን የስልጣኑ ባለቤት እኔ ነኝ። እናቴ ከጮኛዬ ጋር መማገጥሽ ሳያሳፍርሽ ጭራሽ ታስፈራሪኛለሽ። ይህን ጉድሽን ከጮኛዬ ጋር መማገጥሽም ውርደትሽም የከፋ ይሆናል። የትም ሄደሽ ብትጮሂ ሞቷል፣ ማንም አያምንሽ። የትም ሄደሽ ብትጮሂ ሞቷል፣ ማንም አያምንሽ። ሁሉንም ቃላትሽን ቀርጬዋለሁ እናቴ። አሁን ይሄን ጉድሽን ሁሉም ሰው ይሰማዋል። ተረጅኝ። እሷ እኮ የቤቱን ካርታ በስሜ ልትጽፍልኝ ቃል ገብታልኝ ነው። ለኛ እድገት ብዬ ነው ያደረኩት። ለኛ እድገት ወይስ ለራስህ ስግብግብነት? አሁን የተናገርከውን በሙሉ ለአገሩ ሕዝብ ደግመህ ንገረው። የቀጥታ ስርጭቱን ተመልከተው። አሁን የተናገርከውን በሙሉ ለአገሩ ሕዝብ ደግመህ ንገረው። ይሄ ሁሉ ሰው እያየው ነው። እባክሽን አጥፊው።